ሰላም ተመልካቾቻችን እንደምናችሁ። ዛሬ ደግሞ የምናየው በቻይናና በአሜሪካ በቢሾፍቱ ኤርፖርት ላይ ያደረጉትን ፉክክር ነው። ቪዲዮውን ከመጀመራችን በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ። የአፍሪካ ትልቁና ግዙፉ ሜጋ ኤርፖርት በቢሾፍቱ መሬት ላይ ሊቆም ዝግጅቱ ተጠናቋል። ነገር ግን ይህ 12.5 ቢሊዮን ዶላር የሚፈጀው ፕሮጀክት አሁን የዓለማችን ልዕለ ኃያላን ሀገራት በይፋ የሚፋለሙበት የፖለቲካ ጦር አውድማ ሆኗል። መጀመሪያ ላይ ነገሩ ሁሉ አልቆ ነበር። የቻይና ግዙፍ ኩባንያ CCECC ከኢትዮጵያ አየር መንገድ ጋር በመስማማት የኤርፖርቱ ዲዛይን እና የመጀመሪያ የግንባታ ስራዎችን በብቸኝነት ተቆጣጥሮ ነበር። ቻይና ይህንን ግዙፍ የአየር ትራንስፖርት ማዕከል ሙሉ በሙሉ በእጇ ለማስገባት ጥቂት ቀናት ብቻ ቀርቷት ነበር። ነገር ግን ዋሽንግተን ዝምታዋን ሰበረች። አሜሪካ ይህ የአፍሪካ ቁልፍ የአየር መንገድ ማዕከል ሙሉ በሙሉ በቤጂንግ ቁጥጥር ስር መውደቁ ከፍተኛ የደህንነትና የኢኮኖሚ ስጋት ፈጠረባት። በመሆኑም አሜሪካ በቢሊዮን የሚቆጠር ዶላር የገንዘብ ድጋፍና የራሷን የቦይንግ ቴክኖሎጂ ይዛ በድንገት ጣልቃ ገባች። ለመሆኑ ነገሩ እንዴት ተጀመረ? በቢሾፍቱ ሜጋ ኤርፖርት ፕሮጀክት ይፋ ሲደረግ የመጀመሪያ ትልቅ ድል የተቀናጀው ቤጂንግ ነበር። የቻይናው የመንግስት የልማት ድርጅት በአመት 110 ሚሊዮን መንገደኞችን ለማስተናገድ የታለመውን የዚህ ግዙፍ ኤርፖርት የምህንድስናና የዲዛይን አማካሪነት ስራ ሙሉ በሙሉ በእጁ አስገብቶ ነበር። ነገር ግን ይህ የቻይና የበላይነት በዋሽንግተን በኩል ትልቅ ቀይ መብራት አበራ። አሜሪካ የአፍሪካ አቪዬሽን እምብርት የሆነው የኢትዮጵያ አየር መንገድ አዲሱን የቴክኖሎጂና የደህንነት መዋቅር ሙሉ በሙሉ ከቻይና ኩባንያዎች ጋር ብቻ ማድረጉ የረጅም ጊዜ የጂኦፖለቲካ ስጋት ይፈጥራል በሚል በጽኑ አመነችበት። በመሆኑም አሜሪካ የኢምፖርትና ኤክስፖርት ባንክና የተለያዩ የፋይናንስ ተቋማትን በማንቀሳቀስ ለቢሾፍቱ ኤርፖርት ግንባታ የሚሆኑ ይፋዊ የገንዘብና የቴክኖሎጂ አቅርቦት ፍላጎት አቀረበች። ይህ የአሜሪካ እርምጃ በሁለቱ ልዕለ ኃያላን መካከል በቢሾፍቱ ሰማይ ላይ ለተቀሰቀሰው ትልቅ የዲፕሎማሲ ጭቅጭቅ ዋና መነሻ ሆነ። የዚህ የዲፕሎማሲ ጭቅጭቅ ዋነኛ አስኳል የቴክኖሎጂና የደህንነት ጉዳይ ነው። አሜሪካ በኤርፖርቱ ውስጥ የሚገጠሙ የደህንነት መቆጣጠሪያዎች፣ የራዳር ሲስተሞችና የዲጂታል መሰረተ ልማቶች በቻይና ኩባንያ ከተገነቡ ለአፍሪካ ቀንድ የአየር ክልል ደህንነት ስጋት ይሆናል የሚል ጠንካራ ክርክር ታቀርባለች። ዋሽንግተን የራሷን የሳይበርና የአቪዬሽን ቴክኖሎጂ ለማስገባት ትንቅንቅ ላይ ነች። ሁለተኛው መድረክ የፋይናንስ ክርክር ነው። ቻይና ፕሮጀክቱን በራሷ የብድር አማራጮች በፍጥነት ለመግፋት ስትሞክር፣ አሜሪካ በበኩሏ የራሷን የአሜሪካ ኢምፖርትና ኤክስፖርት ባንክ ያካተቱ ማራኪ የገንዘብ ጥቅሎችን ይዛ መጥታለች። ይህ የቢሊዮን ዶላር ፍሰት ጦርነት በኢትዮጵያ የውሳኔ አሰጣጥ ላይ ትልቅ የዲፕሎማሲ ጫና እየፈጠረ ይገኛል። ቤጂንግ በአሜሪካ ድንገተኛ ጣልቃ ገብነት ፍጹም ደስተኛ አይደለችም። የቻይና ባለስልጣናት ይህ የአሜሪካ አካሄድ የንግድ ተወዳዳሪነትን ለማደናቀፍና የቻይና ስም ለማጥፋት የተወሰነ ፖለቲካዊ ሴራ ነው ሲሉ ውድቅ አድርገውታል። የቻይና ኩባንያዎች ቀድመው የያዙትን ይዞታ ላለማስነጠቅ ጥርሳቸውን ነክሰው እየተከራከሩ ነው። ይህ በሁለቱ ልዕለ ኃያላን መካከል የተቀሰቀሰው እልህ አስጨራሽ ፍጥጫ የኢትዮጵያ አየር መንገድን በትልቅ የዲፕሎማሲ ፈተና ውስጥ ከቷታል። የአየር መንገዱ በአንድ በኩል ከቻይና ጋር ያለውን የረጅም ጊዜ ታማኝ የልማት አጋርነት ማበላሸት አይፈልግም። በሌላ በኩል ደግሞ ከአሜሪካ የሚመጣውን ግዙፍ የፋይናንስና የቴክኖሎጂ አቅርቦት በቀላሉ ወደ ጎን ማለት አልቻለም። በመሆኑም የአገሪቱ መሪዎችና የአቪዬሽን ባለሙያዎች እጅግ በጣም ጥንቃቄ የተሞላበት የገመድ ላይ ዲፕሎማሲ እርምጃ እየተጓዙ ይገኛሉ። የኢትዮጵያ ዋና ግብ የአገሪቱን ብሔራዊ ጥቅም ሳታስደፍር የሁለቱንም ወገኖች አቅም አቀናጅታ ይህንን የአፍሪካ ኩራት የሚሆነውን ግዙፍ ሜጋ ፕሮጀክት በተሳካ ሁኔታ ማጠናቀቅ ነው። ነገር ግን የሁለቱ ወገኖች የውስጥ ጭቅጭቅና የቅድመ ሁኔታዎች መደራረብ በፕሮጀክቱ የውሳኔ አሰጣጥ ሂደት ላይ መዘግየቶችን እየፈጠረ ይገኛል። ይህ የቢሾፍቱ ሜጋ ኤርፖርት ፍጥጫ ከአንድ የአየር ማረፊያ ግንባታ በላይ የጠለቀ ሚስጥር አለው። ይህ ጉዳይ በአሜሪካና በቻይና መካከል በአፍሪካ ቀንድ ላይ የበላይነትን የመያዝ ትልቅ የጂኦፖለቲካ ጦርነት ነው። ይህንን ስልታዊ የአየር ኮሪደር የተቆጣጠረ ኃይል በአጠቃላይ በምስራቅ አፍሪካ የንግድና የደህንነት መዋቅር ላይ የላቀ ተጽዕኖ ይኖረዋል።
ቻይና ባለፉት አስርተ ዓመታት በአፍሪካ የገነባቸው የኢኮኖሚ የበላይነት ለማስቀጠልና የአዲሱን ኤርፖርት ግንባታ ሙሉ በሙሉ ለመቆጣጠር ስትገፋ፣ አሜሪካ በበኩሏ ያጣችውን ዲፕሎማሲያዊ ተጽዕኖ ለመመለስ ይህንን ፕሮጀክት እንደ ወሳኝ እድል ተመልክተዋለች። ይህ ፍልሚያ የቢሾፍቱም ሰማይ የሀያላኑ አዲስ መፈታተኛ አድርጓታል። ለመሆኑ አሜሪካ ቻይናን ለማስቆም ምን አይነት ስትራቴጂ ይዛ መጣች? ዋሽንግተን የተጠቀመችው ትልቁ ካርድ የቦይንግ አቪዬሽን ቴክኖሎጂ ነው። አሜሪካ ዓለም አቀፍ ደረጃውን የጠበቀና እጅግ ዘመናዊ የሆነ የአየር ትራፊክ ቁጥጥር ሲስተም ለመዘርጋት ዋስትና በመስጠት የኢትዮጵያ አየር መንገድን ልብ ለመግዛት ከፍተኛ ጥረት እያደረገች ትገኛለች። ቤጂንግ በበኩሏ በአሜሪካ ጣልቃ ገብነት ሳትደነግጥ የራሷን የመከላከል ስልት ቀርጻለች። የቻይናው CCECC ኩባንያ ግንባታውን በአጭር ጊዜ ውስጥ ለማጠናቀቅ የሚያስችሉ ተጨማሪ የሰው ኃይልና ዘመናዊ ማሽነሪዎችን ወደ ቢሾፍቱ በማስገባት የፍጥነትና የቅልጥፍና የበላይነቱን ለማሳየት ሌሊትና ቀን እየሰራ ይገኛል። ይህ የሁለቱ ልዕለ ኃያላን ሀገራት እልህ አስጨራሽ ጭቅጭቅ ለኢትዮጵያ ያልተጠበቀ መልካም አጋጣሚ ይዞ መጥቷል። የሁለቱ ወገኖች ፉክክር የፕሮጀክቱን የቴክኖሎጂ ጥራት ወደ ላቀ ደረጃ ከፍ እንዲል ያደርገዋል። የሀያላኑ ፍጥጫ በራሪ አውሮፕላኖች ማረፊያ ላይ ብቻ የቆመ አይደለም። ከዚህ ግዙፍ ኤርፖርት ጎን ለጎን የሚገነባው የኤርፖርት ሲቲ ሜጋ ፕሮጀክት ሌላኛው ጭቅጭቅ መድረክ ሆኗል። ዓለም አቀፍ ደረጃውን የጠበቁ ሆቴሎች፣ የንግድ ማዕከላትና ነፃ የንግድ ቀጠናዎችን እነማን ይገነባቸዋል የሚል ጉዳይ አሜሪካና ቻይና በድጋሚ አጋጭቷቸዋል። አሜሪካ የምዕራባውያን ግዙፍ ኩባንያዎችና የንግድ ብራንዶች በዚህ ቀጠና ላይ እንዲሰሩ በይፋ የዲፕሎማሲ ግፊት እያደረገች ትገኛለች። ቻይና በበኩሏ ቀድማ የገነባችውን የአዲስ አበባ አዳማ ፈጣን መንገድና የባቡር መስመር መሰረተ ልማትን እንደ መደገፊያ በመጠቀም ይህንን አዲስ የንግድ ማዕከል በራሷ ጥላ ስር ለማድረግ እየገፋችበት ነው። ይህ ሰፊ የኢኮኖሚ ፍላጎት በቢሾፍቱ መሬት ላይ የሚደረገውን ትንቅንቅ ይበልጥ ውስብስብ ያደርገዋል። ይህ የልዕለ ኃያላን ሀገራት ፍጥጫ ጥቅሙ የበዛ ቢመስልም የራሱ የሆነ ትልቅ ስጋት ግን አለው። በሁለቱ ወገኖች መካከል የሚደረገው የዲፕሎማሲ ክርክርና የቅድመ ሁኔታዎች መደራረብ የፕሮጀክቱን የውሳኔ አሰጣጥ ሂደት እየጎተተው ይገኛል። ይህ መዘግየት ደግሞ በኢትዮጵያ ኢኮኖሚ እድገትና በኤርፖርቱ የአገልግሎት መጀመሪያ ጊዜ ላይ የራሱን አሉታዊ ጥላ ማሳረፉ አልቀረም። አሜሪካ ግንባታውን በእጇ ለማስገባት ሌላ ስልታዊ ካርድ መምዘዟ ይነገራል። ዋሽንግተን ከምዕራባውያን የፋይናንስ ተቋም ጋር በመተባበር ለኢትዮጵያ የዕዳ ሽንሸራና የተሻሻሉ የብድር ሁኔታዎችን እንደ ማባበያ እያቀረበች ነው። ይህ እርምጃ ቻይና ቀድማ ያቀረበችውን የገንዘብ የበላይነት ለመጋፈጥ የተወነጨፈ ትልቅ የዲፕሎማሲ ሚሳኤል ሆኗል። ቻይና በበኩሏ ይህንን የአሜሪካ የፋይናንስ ጫና በቀላሉ የምትመለከተው አልሆነችም። ቤጂንግ ከኢትዮጵያ ጋር ያላትን የረጅም ጊዜ የልማት ትስስር በማስታወስ ፕሮጀክቱ ያለምንም እንቅፋት ለማጠናቀቅ ዝግጁ መሆኗን በየመድረኩ እየገለጸች ነው። ታዲያ የዚህ ሁሉ እልህ አስጨራሽ ጭቅጭቅ መቋጫ ምን ሊሆን ይችላል? የአቪዬሽንና የጂኦፖለቲካ ባለሙያዎች እንደሚጠቁሙት መፍትሄው አንዱን ወገን ሙሉ በሙሉ አስወጥቶ ሌላኛው ማስገባት ላይ አይደለም። ይልቁንም የሁለቱን ሀያላን አቅም በአንድ ላይ አቀናጅቶ ወደ ስራ ማስገባት የሚያስችል የጋራ ጠቀሜታ መዋቅር መፍጠር ላይ ነው። ኢትዮጵያ ልትከተለው የምትችለው ትልቁ ስልት የኃይል ክፍፍል ነው። ለምሳሌ ግዙፉን የሲቪል ኢንጂነሪንግና የህንፃ ግንባታ ስራ ለቻይና ኩባንያዎች በመስጠት እጅግ ረቂቅ የሆኑትን የራዳር የደህንነትና የሳይበር ቴክኖሎጂዎችን ደግሞ ከአሜሪካ ኩባንያ መግዛት። ይህ አካሄድ ሁለቱም ወገኖችን በማርካት ፕሮጀክቱን ወደፊት ያራምደዋል። ይህንን ስልታዊ ሚዛን መጠቀም ከተቻለ የቢሾፍቱ ሜጋ ኤርፖርት የዓለም ሀያላን የተፋለሙበት ሳይሆን የዓለም ቴክኖሎጂዎች የተገናኙበት ድንቅ ማዕከል ይሆናል። ይህም የኢትዮጵያ አየር መንገድ በአፍሪካ ብቻ ሳይሆን በዓለም አቀፍ ደረጃ የማይደፈር ግዙፍ አየር መንገድ ያደርገዋል። ለማጠቃለል ያህል የቢሾፍቱ ሜጋ ኤርፖርት ግንባታ የአንድ ትልቅ አየር ማረፊያ ጉዳይ ብቻ አይደለም። ይህ ፕሮጀክት የኢትዮጵያን የወደፊት ኢኮኖሚ እጣ ፈንታ የሚወሰንበትና በአፍሪካ ቀንድ ላይ የትኛውም ልዕለ ኃያላን ሀገራት የላቀ ተጽዕኖ እንደሚኖረው የሚያሳይ ታላቅ መድረክ ነው። የሁለቱ ሀገር ፍጥጫ ኢትዮጵያን ለበለጠ ቴክኖሎጂና የጥራት ከፍታ ያበቃታል ተብሎ ይጠበቃል። የተከበራችሁ ተመልካቾቻችን፣ እናንተ በዚህ ጉዳይ ላይ ምን ታስባላችሁ?
ኢትዮጵያ ይህንን ግዙፍ ፕሮጀክት ሙሉ በሙሉ ለቻይና ብትሰጥ ይሻላል ወይስ የአሜሪካ ጣልቃ ገብነት እና የቴክኖሎጂ አማራጭ ለሀገሪቱ ደህንነት ጥራት ይጠቅማል? ያላችሁን ሐሳብ በኮሜንት መስጫችን ላይ ጻፉልን። ይህንን ወቅታዊና አጓጊ መረጃ ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ እንደዚህ ያሉ ፈጣንና አስተማማኝ ትንታኔዎችን ሁልጊዜ እንዲደርሳችሁ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። በሚቀጥለው ሌላ ምርጥ መረጃ እስክንገናኝ ድረስ ሰላም ይቆዩልን። ቻው።